በዛሬው ቪዲዮአችን ማላምናት ጉዳይ እንግዲህ እልባት ሰጥቷል ወይም ደግሞ ስምምነት ላይ መድረሱ ታውቋል። የምክክር ኮሚሽኑ ብይ ማለት ነው። ይጫናል ሰላም እንደምን ከርማችኋል? በአገር ውስጥም በውጭ ያላችሁ በአውሮፓ በአሜሪካ እንዲሁም በአረብ አገራት ስትለፉ ስትደክሙ ቤተሰቦቻችሁን ራሳችሁን ለመለወጥ ስትዳክሩ የዋላችሁ ሰዎች በሙሉ ለዚች ደቂቃ ከኔ ጋር እንግዲህ ሐሳባችሁና ጭንቀታችሁን ለቀቅ አድርጋችሁ ሶሻል ሚዲያ ላይ ምን ተፈጠረ የሚለውን ነገር አብራችሁኝ ከኔ ጋር የምታዩባቸውን የተለያዩ ቪዲዮዎች ሰብስቤያለሁ። እስከመጨረሻ አዝናኛለሁ። ቤቤ ነኝ። ይሄም the life of ቤቤቶ ነው። ተክሊል ነው የምንጋባው ብለው ከሌላ ሰው ልጆች እንዳላትና የሌላ ሰው ሚስት እንደሆነች ሰምቶ የተጎዳው የታምራት ደስታ የዚህ ዘፈን አሳዛኙ እውነተኛ ታሪክ። አንድ ምሽት ላይ የግጥምና ዜማ ደራሲው ሀብታሙ ሞጋለና ታምራት ደስታ ሁሌ የሚያመሹበት ቤት አለ። እዛ ቤት እያሉ ደግሞ አብሯቸው የሚያመሽ አንድ ወጣት ልጅ ነበረ። ታዲያ አንድ ምሽት ላይ ያ ወጣት እጅግ በጣም የወደዳትንና ከእሷ ጋር ብዙ ጊዜ ያሳልፋለሁ ብሎ ያሰባትን ሴት ለታምራት ደስታና ለሀብታሙ ሞጋለ ሊያስተዋውቃት ይዟት ይመጣል። ሀብታሙ ሞጋለም ሲናገር ምን ይላል? እሷን የወደደበት ጥግ ኖርማል ሁሉ እስከማይመስል ድረስ እጅግ በጣም ነበር የሚወዳትና የሚሳሳላት ይላል ሀብታሙ ሞጋለ ያየውን ነገር ሲናገር። ታዲያ እዛ ምሽት ላይ ለታምራት ደስታና ለሀብታሙ ሞጋለ ሊያስተዋውቃት ይዟት ከመጣ በኋላ ስለ ልጅቷ ጥሩ ነገር እየነገራቸው ያስተዋውቃታል። ታዲያ ልጅቷ ምንም ወንድ አላቅም ድንግል ነኝ በተክሊል ነው የምንጋባው ማለቷን ለሀብታሙ ሞጋለና ለታምራት ደስታ እየነገራቸው እግዚአብሔር ሰው ሰጠኝ ካሰኝ እያለ ያስተዋውቃታል። ከጥቂት ደቂቃ በኋላ ግን እዛ ቦታ ላይ እጅግ በጣም አስደንጋጭ ነገር ተፈጠረ። ልጅቷ ከሀብታሙ ሞጋለ ከሚወዳት ልጅና ከታምራት ደስታ ጋር ቁጭ ብላ የተጫወተች ያለ ከጀርባ አንድ ሰው መጣና ልጅቷን እጅግ በጣም በሚያስደነግጥ ጥፊ በኃይለኛው መጣት። ታምራትና ሀብታሙ ደንግጠው ተነስተው ልጁን ይዘውት ሊያገላግሉት ሲቆሙ ልጁ እጅግ በጣም ጮክ ብሎ አንድ ነገር ተናገረ። አንቺ ልጆችና ባል እያለሽ እዚህ ከጎረምሳ ጋር ምን ታደርጊያለሽ? ልጆችሽን ጥለሽ ባለጌ ብሎ እጅግ በጣም በኃይለኛው ሲናገራት ሰምተው ልጁን ለቀቁ። ልጅቷም ከዛ ቦታ ደንግጣ ጥላ ሄደች። ያን አስደንጋጭ ነገር እዛው ቆሞ የሰማው ያ የሚወዳት ልጅ እዛው ባለበት አመመው። ከዛ ሀብታሙ ሞጋለም ካሉበት ቤት ልጁን ይዞ ወጣና ያረጋጋው የሆነ ቦታ ቁጭ ብለው ልጁ እጅግ በጣም እጁ ይንቀጠቀጥና አንድ ነገር ይናገር ነበር። ወይኔ እንዴት የዚህን ያህል እሸወዳለሁ፣ እንዴት የዚህን ያህል ሰው አምናለሁ እያለ እጅግ በጣም በሀዘን ልቡ ሲሰበር ሀብታሙ ሞጋለ ያረጋጋው ጀመር። ታምራት ደስታም የምሽት ስራውን ጥሎ መጣ ልጁን ለማረጋጋት። ታዲያ ልጁም አንድ ነገርን ደጋግሞ ሲናገር ነበረ። እኔ እኮ ከዚህ በፊት እንዲህ አይነት ነገር ደርሶብኛል፣ ግን ስሜቱን ረስቼው ነበረ። ገና የረሳሁትንና የተውኩትን ስሜት እቺ ልጆች እያላት ሰው እያላት እንዴት እንደዚህ ታደርገኛለች እያለ ሲናገር ሀብታሙ ሞጋለ እጅግ በጣም ያዳምጠው ነበር። ታዲያ ልጁን በመጨረሻ የረሳሁትን ስሜት ቀስቅሳ ትዝ ይለኝ ስሜቱ ይሄን ነገር እኔ ላይ ማድረጓ ተገቢ ነው ሲል ሀብታሙ ሞጋለ ብዕርና ወረቀቱን አወጣ። ያኔም ሀብታሙ ሞጋለ እጅግ በመነካት እዛው ይሄን ስንኝ ጻፈ። ሰው ኑሮሽ እንደሌለው ለይምሰል መታየቱ ማስረዳት መንገድ ሲቺ ሁሉንም በሰዓቱ ፍቅር ሲያሰኘኝ ትዝ ሲለኝ ስሜቱ ቆይ ለምን አስፈለገ ማስመሰል መዋሸቱ ብሎ ይሄን ስንኝ ጽፎ ጀመረ። መጨረሻ ላይም እንዴት እንደተሰናበታት ልንገራችሁ። ሰው ኑሮሽ እንደሌለው ያው ዩቲዩብ ክሌም ስለሚያደርገን ነው፣ ዩቲዩብ ስለማይፈልገው ነው ሙዚቃውን ያላሰማኋችሁ። ግን የሚገርም ታሪክ ነው ይሄ ዘፈን። እንደዚህ አይነት ታሪክ እንዳለው አላውቅም። ለዛም ነው ከትክክለኛ ነገር የተቀዳ ስለሆነ ነው ዘመናትን ተሻግሮ ስቲል ነው ሁላችንም የምንሰማውና ያሳዝናል። እስቲ አሁን ፈታ የት እንሂድስ? እችም ወተትን ጠጣ ካፌ ገብተን ቲማቲም እንብላ፣ ሸራተን እንሂድ፣ ሸራተራ እንሂድ፣ የት እንሂድስ ንገረኝ። አውራ ምን ይዘጋል? ሌባ ማን አንተ? 100 ብር ነህ እንደ አንተ ማን ስለሆንክ ነው? አውራ የት እንሂድ? ስጋ እንብላ፣ እንጋባ፣ እንደግስ፣ አስፋልት እንዝጋ፣ ጎማ እናቃጥልን። እናንተ የት እንሂድ? እሺ ውጭ ሀገር እንሂድ፣ ዱባይ እንሂድ፣ ዱባ እንብላ፣ ቲማቲም በቃሪያ እንብላ። እሺ የት እንሂድ ነው የምትለው? ምን አድርግ ነው የምትለው? ለበተወር ፈተፈተ ሰው ጨልሏል። በማያገባት የምትፈተፍተው የሰፈር አዛውንት ይላል። እስቲ ምንድነው? እሺ እንዴት ነሽ? ሰላም ነው?
አራያችን ሴት ልጅን እኮ በየቀኑ ባገኘኋት ቁጥር ጨቀጭቃታለሁ። ኧረ ግቢ በላት። ምን እሷም እኮ ትለኛለች ወይዘሮ ትርሲ ዝም ብላ ተነዘነዘኛለች ባገኘች ቁጥር። ምን የተማረ ሰው መች ይሰማል ብለሽ ነው? ይኸውልሽ ዲግሪዋን እንደያዘች እኔና እናቷን ቅብር አድርጋ እየጦረች ከርማ እናንተን ሳላንቀባረር የምን ትዳር ብላ አሁን ጭራሽ ማስተርሷን ጨርሳለች። ደሞዝ ላይ ደሞዝ ሊጨመር ነው። እኛ እንግዲህ ጉድ ነው። ትዳር ደግሞ ፈጣሪ ሲሰጥ ፈጣሪ ባለ ጊዜ ይመጣል። ችግር የለውም ታገባለች። ሴት ልጅ እስከ 10ኛ ክፍል ከተማረች በቂ ነው። እስከ መቼ ድረስ ነው ጉርብትናችን? የኛም ደግሞ እናዛምደው እንጂ እንዛመድ። ታውቃለህ ኃይልዬ ልጄ ደረቱን አይታ ቀብር ያለ ወንዳ ወንድ ቆማ ከምትቀር እኛም እንዛመድ። ያ ስፖርት የሚሰራው ልጅ ይጀምሮ ነው። አይ ትርሲቴ ወግ ጎበዝ ነሽ፣ ወገኛ ነሽ። እኔ የምልሽ አንቺም ታውቂዋለሽ መቼስ አግብተሽ ተከብረሽ ነው የወለድሽው። ቤት በብልሃትና በጥሩ ትከሻ በጥንካሬ እንጂ እኮ በሲክስ ፓክ አይመራም። እውነት ነው። ስፖርት መስራቱ ጥሩ ነው። ስራ የለው በትራይሴፕስ ላይ ያስተዳድራት ነው። በባይሴፕስ ቀል ጎበዝ ነሽ። ስሚ ደውላችሁ ይልይ ወይ ልጅ ይልይ ወይ አባዬ እንዴት ነህ? ድርልክ ይላልው። እሺ ማዬን ይዛት ውጣና እራት ጋብዛት። እሺ ደግሞ ምንድነው ሳቅበሳቀውናል? ምን በቃ እኮ ወይዘሮ ትርሲትን አገኘኋትና ብታይ በስተርጅና ብልፍሉን ሆና አይደል? ስትቀልድ ለኃይልዬ ዳርልኝ እኮ ነው የምትለኝ አንቺን። ሎረዳ ወክሰኛ አይ በቃ ቤት ማዳስ መጪን ነው። እሺ እናቴ ዝናና ልጅ ያለው እኔ ልጅ እሺ። እኔ የምለው ቅርብ ጊዜ እንትን ላይ መጥቶልኝ ነበር ቲክቶክ ማህበራዊ ሚዲያ ነው። ጎበዝ ነው ይሳተፋል። አየሁት እኮ እንዲህ ምናምን እያለ ቪዲዮ ይሰራ። ታዲያ ምን ትይልኛለሽ መሰለሽ ኃይልዬ እኔ ልጅ ጊዜው ከፍቷል። ብዙ የራቁት ቪዲዮ አታብዛት ፖስት በይ። እንግዲህ አይታወቅም የሚፈጠረው። አስተምሬ ሳበቃ ልጅ ለፊጋ ልዳር ደግሞ ቆማ ትቀርልሃለች። አስተዳጁት ለፊጋ ልዳር ያ ጠጅ ቤት እንዳይዘገብ ጠጅ ወዳለው ያጼ ምኒልክ ዘር ነው ያለ አንተ ለኔ ጌታ ማነው ጌታ ወይ ፍቅር ልቤን ነካ ህግ ነበረ ያፌን መፍቻ የማትቀየር አንተ ንዳበለው ሹፌሩን ንዳበለው ይላንዶ አይ ባይሱዚ ሲቀጥ ሹፌር ምንድነው ኮስተር አትበል ይቅና ሸብረብ ያርግልኝ ጨጓራ ፊት እንደኔ ጨጓራ ፊት ነው። አትናገርም አትጋገርም። እስኪ ያስቃቸው ተሳፋሪዎችን ቶሎ በል ጠጅ ቤት እንዳይዘገቡ። ወንድሜ የኔ ቪን በጣም አድናቂ ነው። በጣም ነው የሚወዳት። ዘፈኖቿን ሁሌ ነው የሚሰማው። ዛሬ ሰርፕራይዝ እናደርገዋለን። አይንን ጨፍን ነው። አዎ ነይ አይቀነስም ፍቅር ራፋና ናት። እኔ አላምልቃት ፎቶ ናት። አዎ ራፋና እንደምወድሽ እኮ ሁለቱንም ዘፈንሽ እንዴት እንደምወደው አንድ ዘፈን የምዘፈን አልበየልን አላህ ደፋርሽ ለብራዘ ሆነች በባዶ ለዚህ ነው ህይወትን የማላምናት። ለዚህ ነው መኖር የሰው ስም ብቻ ነው የምለው። ለዚህ ነው አለው ማለት ነውር የሚመስለኝ። ለዚህ ነው ሳለን እንከባበርና ሞትን እንቅደመው የምለው። ሞት እሳት ነው፣ ያገኘውን ይበላል። ሞት ጨለማ ነው። ለዚህ ነው ህይወትን የማላምናት። chocolate coffee. Oh, talent. Sunday, Indian coffee Sunday. Only Monday, huh? Sunday ki. Okay.
1 cup sugar. Shut up. Shut up. Sorry. Shut up. Oh, you made it out of thing. Body, mari Sunday, Madi Bong Body, Purusana Sazambata, Body. Zanelli Madi. And then the color coffee Sunday. Yes. Good. Sunday. No. Sorry, shut up. Bari taste. Takolate sane ba. Bari ke mere mara gaye. Alse. Honde. Allah kanne heli mere kanna saade re. Haadi. Ha? Kalini? Kalini. Luge. He. kind ተቀጣሪ ብይ ማለት ነው። ይጫናል፣ ይሰራል። የሚቀጠሩ ሰዎች ምን ይመስሉኛል መሰለሽ? አሁን ናው ኤሌስ መቼም ወርክ ሎድ አለው አንድ ካምፓኒ አንድ ልጅ ሲቀጥር አንድ ሰው ሲቀጥር እቺ የእጅ ጋሪ ታውቂያለሽ? ጎማ አላት። ጎማ ውስጥ ደግሞ ኩሽኔታ አለ። ኩሽኔታ ውስጥ ደግሞ ብይ አለች። ጋሪው ላይ የምትጭኙ ሁሉ ጭነት ብዩዋ ላይ ነው፣ ጋሪው ላይ አይደለም። ብዩዋ በጣም ትሸከመዋለች። በቃ እሷ ስትሽከረከር ነው ጋሪው መሽከርከር የሚችለው። ከዛ እሷ ሲጥይጥ ማለት ስትጀምር ግራሶ ትቀበያታለሽ ዝም እንድትል ማለት ነው። መጨረሻ ተበልታ ካስቸገረችሽ ጋሪውን አይደለም የምትጥዩ ብዩዋን ታወጪና አዲስ ብይ ነው የምታስገቢው። ተቀጣሪ ብይ ማለት ነው። ይጫናል፣ ይሰራል። ልክ ሲደክመው ቦነስ ትሰጪዋለሽ። ልክ ሲያደርገው ትሰጪዋለሽ። ቶሎ ራሱን ካልለወጠ በስተቀር እስኪያረጅ ድረስ እዛው ካለ እሱ ይደክማል፣ አዲስ ይገባል። ሲስተሙ ግን ይቀጥላል ጋሪው። ሶ መቀጠር ኤክስፒሪየንስ አውልቆ ይጥለዋል ማለት ነው። ዳላሙዲ ሰለሙት ነው ያዩት የመጀመሪያው ኢትዮጵያዊ ላላሙዲን የሸለመ ለውሸትም ቢሆን ይመቼ ማርያም እንዴ ታሪካዊ ሰው ነው። እንደዚህ ሰዎች የአዲስ አበባ ጉዳይ እንግዲህ እልባት ሰጥቷል ወይም ደግሞ ስምምነት ላይ መድረሱ ታውቋል። እንግዲህ የምክክር ኮሚሽኑ ውይይት ላይ ማለት ነው። ከዚህ በፊት አዲስ አበባ የኦሮሚያ ክልል አካልና የኦሮሚያ ክልሉ ማለት ነው ዋና መቀመጫቱን ወይስ የፌደራል ዋና መቀመጫቱን የሚባለው ነገር አከራካሪና ጨቃጫቂ ጉዳይ ሆኖ እንደቆየታው ናም በዚህ ጉዳይ ላይ አዲስ አበባ የፌደራልና የኦሮሚያ ክልል መቀመጫ እንድትሆን እንግዲህ 500 አባላት ያሉት የተመካካሪዎቹ ቡድን መስማማታቸው እንግዲህ ታው ከዛ በተጨማሪ ደግሞ ሐምሌ 4 የጀመረው ይሄ የምክክሩ ጉባኤ በ8 አጀንዳዎች ላይ ዋና አጀንዳዎች ማለት ነው እነሱ ላይ እየተመካከሩ እንደሆነ ታውቋል። ሰዎች የአዲስ አበባ ጉዳይ እንግዲህ እልባት ሰጥቷል ወይም ደግሞ ምንድነው ማለት ከዚህ በፊት እንደምን ነበረች አላውቅም። እስቲ የምታውቁ ሰዎች ንገሩኝ። አዲስ አበባ የኦሮሚያውና መቀመጫና አዲስ አበባ የኢትዮጵያ ዋና ከተማ ናት እና አዲስ የተወሰነው ምንድነው አልገባኝም። እስቲ ሐሳብ ካላችሁ እስቲ ኮሜንት ላይ ሰዎች ምን አሉ የሚለውን እኔ 500 ሰው እንደ ሀገሪቱን ልምና የሚያውቀው ይላል። እሺ እንደ ግልጽ እኔ ግልጽ አልሆነልኝም። ከድሮ የተቀየረ አለ ወይስ በዛው ነው? እስቲ እዚህ ላይ መልስ የሰጡ ሰዎች ካሉ እስቲ እኔ እንደዛው ነው የሚቀጥለው they just constitutionalized its capitality of Oromia። እሺ አይደለም በጣም ነው የሚለያየው አይገናኝም ሙላ አለ። እሺ so we have Oromia police or what ያበደን ነው ጥያቄ። እኔስ ምንድነው የገባችሁ ሰዎች ካላችሁ እስቲ ኮሜንት ላይ አስረዱኝ። አልገባኝም ይላዛ ቤተሰቦችን ተሰናበታችሁ እገልሃለሁ ቤተሰቦች ስለዚህ ጨፈረ ሰላም ነው። ደህና ነኝ እግዚአብሔር ይመስገን። ጅቡቲ አሁንም ትነዳለህ? አዎ መኪናው ያው የመንግስት አይደል? አዎ ግን ከባድ ነው። በረሃው ከባድ ነው። ምን ጅቡቲ ምን ትነግረኛለህ? ሄደው ያውቃሉ? ኧረ ድሮ ያክስቴ ልጅ ጅቡቲ ነበረ ይዛ ፈረንጅ አግብታ ያክስቴ ልጅ ሞታለች። እዛ ነበረች? አዎ ጅቡቲ ፈረንጅ አግብታ ያክስቴ ልጅ አሁን ኖራ ሞታለች።
እኔ የምሎት ወይዘሮ ዝናሽ ወይዬ ይሄ ዘካርያስ እምቢ አለ ማለት ነው? አስቸገረ ማለት ነው? አሁን እኮ ስልክ ደውለው እየነገሩኝ ነው። ምኑ እኔ እኮ እኔ ከአቅሜ በላይ ሆነ። ሰው እየደወለ ይነግረኛል። ተዋልኩት እሱ ደግሞ አይተውም፣ ሊተው አልቻለም። ምንድነው? ይደዋወላል፣ ስልክ ይደዋወላል። አሜሪካ ካለችው አንችላሉ ጋር አታሳብኝ ልጇ አይቼው ቁጭ ብላለች። ዝም በርሷ ያንችላሉ ልጅ ናት። እዚህ በሩ ያለችው ያንችላሉ ልጅ ናት። አዎ ናት እንዴ? ኧረ ልጇ ናት። እኔ አላወኩም። አገር ያውቃል። ልጆቿ የሰካራም እናት የለንም ብለው ክደዋታል። የሰካራም እናት የለንም ብለው ልጆቿ ክደዋታል። እነዚህ ክደዋታል። አዎ ይቺ እዚህ በሩ ነው ቤቷ። እዚህ እነዘካራት እውነትም እሷን ነው የምትመስለው። እንዴ እዚህ እነዘካራት ክፍል ነው ቤቷ። ልጆቹ ወደሷ አይጠጉም። የሰካራም እናት የለንም ቢያሉ ክደዋታል። የዘካርያስ ሚስት ናት ያቺ እዛ ያለችው። ደህና ነሽ ወይዘሮ ጀማል? ሰላም ይልሻል። አደፍርስ ኧረ ነይ። ምን ኮራች? አይ ኮራች። የአንድ ኩንታል ከሰል ያመጣልኝ ለእናንተ። ሰላም ጋይስ እንዴት ናችሁ? አንዴ ይሄንን ቪዲዮ አይተነው ምንድነው አንዳንድ ዳንሶች ምናምን ያለውና ዋስ ጎይን ኦን እንዴት እንደዚህ ይደረጋል? ዳንስ እንዴት? አሁን ለምሳሌ ታይ እንዴ ዳንስን እኮ ተቀነጣጥሰህ እኮ ነው። ምንድነው? ይሄን ቪዲዮ እንዳያችሁት ነው ዶክተር በራስ ስራ ላይ ፎከስ ብታረግና ሰዎችን በማከም ላይ ጊዜን ብታጠፋ በጣም መልካም ነው። ይሄ ዳንስ አማፒያኖ ዳንስ ይባላል። አሁን ቅርብ ጊዜ የመጣ የዳንስ አይነት ነውና ለምሳሌ እነዚህን ቪዲዮዎች ተመልክተን እንምጣ። እዚህ ጋር እንዳየኸው እኛ ሀገር ላይ ብቻ ሳይሆን ብዙ ሀገር የተለመደ የዳንስ አይነት ነው። የሰው ሙያ ላይ ዘለህ እንደዚህ ነው ከምትል መጀመሪያ ለማወቅ ትንሽ እርምጃ ብትራመድ በጣም መልካም ነበረ። አሁን ወደ አማፒያኖ ዳንስ እንምጣ። ዶክተር አርሴ ካስደበርኩ ንግግሬ ከደበረ በጣም ይቅርታ። ከፈለክ የማንቸስተር መሆን ትችላለህ። ወደ ቪዲዮ አልደገመውም። እሱ ምላሱን ነው ያለው፣ ስለ አይኑና አላወራም። ከመገናኛ ብዙሃን ነው። ሙዚቃ ልመርጥ ነው። ታዲያ ሰነለለ አውቃለሁ። በዚህ ባላምን የት ገዦች ጠርጥሬ ነበር። አላምር አዝመር መንግስት ነው ይወጣላችሁ እንዴ? እሺ አላምር ማነው? አላሚ ግብር ልትለኝ አይደለም አይደል? ምን ልልክ ነበር? መጥሪያ ላገባ ነው በልኝ። አሁን አድርጌ ነው ታዲያ መጥሪያ ድረስ ልገዛ ቤት ጂፕላስ ነው በእኛ ብር አይደል? በኢትዮጵያ ኧረ አለ ሞልቷና አለ አሳያለሁ። እሺ አለ እሺ ችግር የለም ደምስ ክፍለ ከተማ ራሱ ጂፕላስ ነው የራሱ ሊከፍት የራሱ ክፍለ ከተማው ራሱ 3 ጂ ነው ያለው። 3 ፎቅ ነው እሱ 4 ነው ሊገዛ። ይሄ ልጅ ለምን እንደማይፈምስ አይገባኝም። ማርያም በጣም በቃ ነው የሚመቸኝ። አልቀነሰም ፍቅሬ ከእስካሁኑ የምወድልህ ለይቷደለ ብዙለ ጭራሽ የፍቺ ማጀቢያ መስራት ጀመራችሁ አይደለ? ይሄ እኮ ኒሞኒያ ነው የሚሆነው። በጊዜ መታየት ነው እንዴ? ግጥሙን አራርቀሽ ልሸውጂ ነው እንዴ? ከእስካሁኑ በደጋገምኩት ቁጥር እየቀጠነ ነው። ፉጨት ብቻ ነው እንዴ ያለው? ቆይ ብዙ በሬ ሞቶ እኮ ነው ከበሮ የሚሰራው። ስቅታ ላይ ታስገቡታላችሁ እንዴ? ምን ሆናችሁ ነው? በቤተሰብ ባልመቶልሽ ነው እንዴ አብዳለች እንዲባል? ለዛ ነው እንደዚህ የምታረጊው? ብዙ በሬ ሞቶ እኮ ከበሮ ይሰራል አለ።
ሰራተኛዬ ማለት ነው። ተመላላሽ ሰራተኛዬ አሁን እኔ እናንተ ደስ እንዲላችሁ ብዬ ማለት ረዳቴ ወይ ደግሞ ምንድነው አጋዢ ምናምን አይደለም። እኔ ምንም ረድቻትም አግዣትም አላውቅም። እንደዚህ የስኳር ማንኪያ እንደዚህ አንስቼ እዚህ ጋር አስቀምጬ አላውቅም። እውነቱን ስነግራችሁ ይሄን ያህል ስራ የለም። መታ አጥልታ ምግብ ሰርታ ምናምን ሄዳለች በቃ። እና ተመላላሽ ሰራተኛዬ ማለት ነው ትላንትና ጠዋት ላይ ማለት ነው። አሁን ይሄን የምነግራችሁ ማለት ነው ኖርማል ነው ኖርማል አይደለም የሚለውን ነገር እንድነግሩኝ ነው። በቃ ኖርማል ከሆነ እሺ፣ ኖርማል ካልሆነ ደግሞ እንዴ ምንድነው ና ነገር እና ትላንትና መታ ተይቼ ነበር እኔና መታ ቺፕስ ሰርታ ሄደች። ከዛ ከእንቅልፌ ስነሳ አይ ቺኛዋ አጋዤ አልኩኝ። እቺ ተበላ አጋዤ ልደብቅ ትችላለች ምናምን ነገር ብዬ ፈለኩ። ፍሪጅ ውስጥ ፈለኩኝ። ከዛ ሶፋ ስር አልጋ ምናምን ላይ ፈላለኩኝና ከዛ ደወልኩላትና ምሳ አልኳት። ከዛ ቺፕስ ሰርቼልሃለሁ እኮ አለችኝ። እንዴ ምሳ ቺፕስ ነው? ከዛ እራት ስላት ያው ቺፕስ ነው አካፍለህ ብለው ከፍለህ ልክ እንደዚህ ክፍል አድርጌ ጠልዬ እንደዚህ ክፍል አድርጌ እንድበላ ቺፕስ ነው። እንደዚህ ነው እየበላችሁ እየኖራችሁ ያላችሁት ነው። እሺ ከዚህ ባሰ ነገር ከመምጣቱ በፊት የዛሬ ቪዲዮአችን ይሄን ይመስል ነበር። ከኛ ጋር አብራችሁ የቆያችሁ የተዝናናችሁ፣ ያዘናችሁ፣ የተደሰታችሁ፣ ሐሳብ የሰጣችሁ በሙሉ ከኛ ጋር ስለሆናችሁ በጣም እናመሰግናለን። ነገ በተለየ ቪዲዮ እስክንገናኝ ድረስ እስካሁን አብራችሁኝ ስለሆናችሁ አመሰግናለሁ። ቤቤ ነበርኩ ከእናንተ ጋር የቆየሁት። ቻናሉም The Life of ቤቤ ነው። ሰናይ ሳምንት